አቶ አርጋይ ወልዴ ይባላለሁ። የውቢ ከተማ አስተዳደር ትምህርት ቤቶች ጽሕፈት ቤት ኃላፊ ነኝ። እንግዲህ የ2018 የበየነ መረብ ፈተናን አስመልክቶ ከሐምሌ 22 ቀን 2018 ጊዜ ጀምሮ እስከ ሐምሌ 13 በፈተና ሂደት ላይ በጣም ፍትሃዊ በሆነ መልኩ የምንም ችግር ሳያጋጥመን የፈተና ስርዓቱ ስንሰጥ የመጣንበት ሂደት ነው ያለው። ዘንድሮ ሁለተኛ ዙር የበየነ መረብ ፈተና ነው ለመስጠት የቻልነው። እንደሚታወቀው በ2017 ትምህርት ሚኒስቴር በከፈተልን አውድ መነሻ አድርገን የ2017 የኦንላይን ፈተና ሙሉ ፐርሰንት በኦንላይን አድርገን ከዩኒቨርሲቲዎቹ አቻ እኩል ፈተና መፈተንና ተግባራዊ ማድረግ የቻልንበት ሂደት ያው የቅርብ ጊዜ ትዝታ ነው። ያንን መነሻ አድርገን ለ2018 ተሞክሮ ወስደንባቸው የተቸገርንባቸው ጉዳዮችን በማረም የተለያዩ ስራዎች ስንሰራ ቅድመ ዝግጅት ስራ ስንሰራ ቆይተን በዘንድሮ በጀት ዓመትም ይሄንኑ የበየነ መረብ ፈተና በተሳካ መልኩ ሰጥተን አጠናቀናል ማለት ነው። ስሜ ጸጋይ ታደሰ እባላለሁ። የሶዶ ቦይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ሲሆን በ2018 ዓመተ ምህረት እንደ ሶዶ ቦይ ሁለተኛ ደረጃ ትምህርት ቤት አጠቃላይ በኦንላይን 12ኛ ክፍል ሀገራዊ ፈተናን ለማስፈተን በመደበኛው መርሃ ግብር 402 ተማሪዎችን መዝግበን የመማር ማስተማር ተግባርን ስናከናውን ቆይተናል። ከነዚህም 402 ተማሪዎች በማህበራዊ ሳይንስ፣ በተፈጥሮ ሳይንስ እነዚህን ተማሪዎች በቂ የመማር ማስተማር ስራዎችን ስናከናውን ቆይተናል። ድጋፍና ክትትል ስናደርግ የፖርሽን ሽፋን፣ ቲቶሪያሎች እንዲሁም ከፈተና በፊት ከዋናው ፈተና በፊት 3 ዙር ልምምድ በማድረግ በቂ ዝግጅቶችን ስናደርግ ቆይተናል። በዚህም መሰረት በ2018 ዓመተ ምህረት ከ2017 ዓመተ ምህረት ውጤት አንጻር ጥሩ ውጤት እንጠብቃለን። መልኩ ወስደው አጠናቋል ማለት ነውና የፈተና ሂደቱን ከጅምር ጀምሮ ከመብራት ነፃ ለማድረግ ባደረግነው ቅድመ ዝግጅት የከተማ አስተዳደሩ ማህበረሰባችን የትምህርት ቤት ማህበረሰብ በሙሉ ሀብት ለዚህኛው ፎከስ አድርገን የጄኔሬተር ዝግጅት፣ የኢንተርኔት ዝግጅት ከ10 ጂቢ ወደ 100 ጂቢ የማሳደግ ኢንተርኔት ሳይቆራረጥ ተማሪዎች ምንም አይነት ችግር ሳይገጥማቸው ሳይረበሹ ፈተናውን በተሳካ መልኩ እንዲወስዱ ያስችላል በሚል የጄኔሬተርና የኢንተርኔት ቅድመ ዝግጅትና ከተቋማት ጋር በቅንጅት የሰራንበት በተለይ ከቴሌ ከመብራት ኃይል ከሳይቴና ከሌሎች መሰል ተቋማቶች በጋራ ተቀናይተን የዘንድሮ የ2018 ፈተና በተሳካ መልኩ እንድናጠናቀቅ እድል ፈጥሮልናል ማለት ነው። አምና ሳይንስ 49% አሳልፈናል። የናቹራል ሳይንስ ማለት ነው። ሶሻል ሳይንስ 14% አካባቢ ከተፈተኑ ተማሪዎች 50 እና ከዛ በላይ ውጤት አምጥተው ያለፉበት ሂደት ነው ያለው። ዘንድሮ ከዛም ባሻገር ከፍ ያለ ውጤት እንጠብቃለን በናቹራልም በሶሻልም። ስለዚህ ፈተናው ላይ ያሉ የፈተና ስርዓቱ በጠበቀ መልኩ የፈተና ሕግና ደንብን በተከተለ መልኩ ፈተናውን በሰላማዊ መልኩ ሰጥተን አጠናቀናል በሚል ደረጃ ነው ያለውና ይህንን ፈተና ተጀምሮ እስከሚጠናቀቅ ድረስ እንግዲህ በፈተና ሂደት ላይ ሲያግዙ የነበሩ ኃይላቶች አሉ። እነዚህም የፌዴራል ፖሊስ አካላት፣ የትምህርት ቤት አስተዳደር አካላት፣ የጽህፈት ቤት ማኔጅመንት፣ የከተማው መንግስት፣ የከተማው ሳይቴና ሌሎች የከተማችን ማዘጋጃና መሰል ተቋማት በቅንጅት ሀብት በመመደብ ደርሶ የጎደሉ ነገሮችን ቼክ በማድረግ ፈተናው እውን እንዲሆን ያደረጉ ባለ አጋር አካላቶች ናቸውና ስለዚህ ትምህርት ላይ አሁን ላይ እንደ ከተማ እየመጣ ያለው ለውጥ የማህበረሰባችን ፍላጎት በሚያረካና በሚያስደስት መልኩ ያገኘነው ውጤት ነው ብለን ነው የምናስበውና ስለዚህ የ8ኛ ክፍል የ12ኛ ክፍል የ6ኛ ክፍል በቀጣይ ይሄንኑ የምዘና ስርዓት ውጤታማ እንዲሆን እንደ መነሻ በ2019 የ8ኛ የ12ኛ የ6ኛ ክፍል ተማሪዎች በመረጡት መምህር ጭምር ጥያቄ መጠይቅ ቀርቦላቸው በመረጡት መምህር በ2019 ትምህርት እንዲወስዱ እድል እንዲያገኙም ጭምር የዳሰሳ ጥናት ያደረግንበት ሂደት ነው ያለው። ተማሪ በመረጠው መምህር እንዲማር የዳሰሳ ጥናት ለማድረግ ያስገደደን ዋነኛው ምክንያት ተማሪዎች በሚማሩት የትምህርት አይነት የበለጠ ውጤት ከፍ ያለ ውጤት እንዲያስመዘግቡ ያግዛል በሚል መነሻ አድርገን በ2019 በተለይ የክልል አቀፍና የሀገር አቀፍ ምዘናዎች በሚወሰድባቸው የትምህርት አይነቶች የሚያስተምሩ መምህራኖችን የዳሰሳ ጥናት ምልከታ በማድረግ በተማሪ በቀረበ መነሻ አድርገን
የሚያስተምሩበት ሂደትና ሌሎች ድጋፎችን እያጠናከርን ከአመት አመት የሚያድግ ውጤት እንዲመጣ እንደ ከተማ ስራዎች እየተሰሩ ያሉበት ሂደት ነው ያለው። በዚህ አጋጣሚ በዚህ ሁሉ ውጣውረድ ይህንን ፈተና በስኬት እንዲጠናቀቅ ቅድም የጠቀስኳቸው አካላት በከፍተኛ ሁኔታ ላቅ ያለ ምስጋና ማቅረብ እንፈልጋለን። እንደ ከተማ ማህበረሰብ ይህንኑ ጨዋነትን እንግዳ ተቀባይነትን የሚያሳየው ማህበረሰባችን ውስጥ በቆዩባቸው ለተከታታይ 3 ሳምንታት ፈተናውን በስኬት እንዲጠናቀቅ ላገዙን ለፌዴራል ፖሊሶች፣ ለጸጥታ አካላት፣ ለከተማ አስተዳደር እና ሌሎች ለሚዲያ ተቋማትና መሰል አገልግሎት ላይ የነበሩ የቴሌ የመብራት ኃይልና ትምህርት ቤቱ የማህበረሰብ አካላት በሙሉ ይህንን ውጤት እሁን እንዲሆን ከፍተኛ አስተዋጽኦ ያደረጉ ስለሆኑ በትምህርት ማህበረሰብ ስም ከፍተኛ የሆነ አድናቆትና ምስጋና ለማቅረብ እፈልጋለሁ። ለሁሉም ተማሪዎቻችን መልካም እድል መልካም ውጤት እንዲሆንላቸው በዚህ አጋጣሚ እየተመኘው ቀጣይ 2019 የተሻለ ውጤት ተመዝግቦ ይህንን የትምህርት ለትውልድ ግንባታ አሻራቸው ላይ ያኖሩ የቀድሞ ተማሪዎች ህብረት ማህበረሰባችንና አጋዥ አካላት ወዳጆችን ፍሬ በትምህርቱ ማህበረሰብ እንዲታይና የበለጠ የማህበረሰብና የትምህርት ቤት ተሳትፎ እንዲጠናከር እድል ይሆንልናል የሚል የማጠቃለያ ሀሳብ ለመስጠት ፈልጋለሁ። እንግዲህ ካደረግነው ዝግጅት አንጻር አምና ካስመዘገብነው ውጤት አንጻር በ2018 ዓመተ ምህረት ጥሩ ውጤት እንጠብቃለን። ለተማሪዎቻችንም ለማህበራዊ ሳይንስም ለተፈጥሮ ሳይንስም መልካም ውጤት እንዲገጥማቸው እንመኛለን። ከሰራናቸው ስራዎች አንጻር እንግዲህ የምንጠብቀው ውጤት ይኖራል። እንግዲህ ይህን ያህል ብሎ በቁጥር ባይገለጽም ከአምና የተሻለ ውጤት ይመዘግባል ብለን ተስፋ እናደርጋለን። በናቹራልም በሶሻልም ከአምና የነበረውን ውጤት ከሱ የተሻለ ከፍ ያለ በቁጥር የሚጨምር ውጤት ይኖራል የሚል ተስፋ እናደርጋለን። ስሜ ዮሐናን ኃይሉ እባላለሁ። የሶዶ ቡኢ ከፍተኛ ሁለተኛ ደረጃ የ12ኛ ኦንላይን ተፈታኝ ነበርኩኝ። ፈተናው በአሪፍ ሁኔታ ተጠናቋል። ምንም አይነት ችግር ሳያጋጥምም ደስ በሚል ሁኔታ ጨርሰናል። ያው ዝግጅታችን በሚገባ በዩኒቨርሲቲ መምህር ታግዘናል። በግቢ ባሉ መምህራኖቻችንም ታግዘን በራሳችንም ጥረት ጥሩ ውጤት እናመጣለን ብለን ተስፋ እናደርጋለን። ስሜ እንዳሻው ገረሱ ይባላል። የሶዶ ቡኢ ሁለተኛ ደረጃ ከፍተኛ ተማሪ ነኝ። የ12ኛ ክፍል የኦንላይን ተፈታኝ ተማሪ ነኝ። ያው ዛሬ ላይ የ12ኛ ክፍል ኦንላይን ፈተና ያገባደድንበት ሰዓት ላይ ነው ያለነው። ፈተናው በጣም ደስ ይል ነበረ። ሞር ደግሞ ኦንላይን መሆኑ ለኛ በጣም ጠቃሚ ነበረ። ከዚህ በፊት ሌሎች አካባቢ ዩኒቨርሲቲ ሄደን ነበር የምንፈተነው። ያ ቀርቶ በአካባቢያችን ምንም አይነት ቴንሽን ሳንሆን ተረጋግተን ከቤተሰቦቻችን ጋር ሆነን የተሻለ ውጤት ለማምጣት ፈተናውን ወስደናል። ይሄ ነገር ሞር ደግሞ ወደ ታች ዝቅ ብሎ ከዚህ በኋላ 8ኛ ክፍልም ሞር ደግሞ 12ኛ ክፍልም ፎከስ ተደርጎ ኦንላይን ፈተናው ቢሰጥ ሞር የተሻለ ነው። ጥሩ ውጤት እንጠብቃለን። ሌላ ቦታ ብንሄድ የሆነ የሚያስጨንቀን ነገር ይኖር ነበር እና እዚህ ስለተፈተን ተረጋግተን ተፈትነናል። ጥሩ ውጤት እንድናመጣም ይረዳናል። ቀጣይም በዚሁ ቢቀጥል የኦንላይን ፈተናው ለ12ቶች ብቻ ሳይሆን ለታች ክላሶችም ቢሰጣቸው የተሻለ ያደርገዋል። ኮምፒውተር ኦንላይን ላይ መፈተናችን አድቫንቴጅ አለው። ወረቀት ላይ ስንፈተን መሰረዝ መደለዝ አይቻልም። እዛ ላይ ግን የረሳነው ካለ እንድናስታውስ ያደርገናል። ጥያቄዎቹን እያየን ነው የምንሰራው። የተሻለ ነው ኦንላይን ላይ መፈተኑ። ምክትል ኮማንደር ትህትናው እባላለሁ። ከፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ከአድማ መከላከል ፖሊስ መምሪያ ከሬጅመንት 7 ነው የመጣሁት። ከዛ ስንመጣ የ2018 የ12ኛ ክፍል የመልቀቂያ ብሔራዊ መልቀቂያ ፈተናን ለማስፈተን የመጣ ነው በጸጥታው ጉዳይ። ስለዚህ ያለምንም በተሰጠን ተልዕኮ መሰረት ያለምንም ነገር ተማሪዎቻቸውን እዚሁ መጥተው ፈተናቸውን ተፈትነው እስከሚወጡ ድረስና ያሉትን ኮምፒውተሮች 24 ሰዓት በመጠበቅ የደረሰ ችግር የለም። ስለዚህ በሰላም ተጀምሮ በሰላም ተጠናቋል ማለት ነው። ሌላው ከአካባቢው ህብረተሰብ ጋር ተያይዞ አካባቢው ህብረተሰብ ለፖሊስ ወይም ለፌዴራል ፖሊስ ያለው አመለካከት በጣም ጥሩ ነው፣ ደስ የሚል ነው፣ እንግዳ ተቀባይ ነው። ደስ በሚል ሁኔታ ነው እና ሲያስተናግዱን የነበሩ ለነሱም ምስጋና ይገባቸዋል። በተለይ ለከተማ መስተዳደሩ ትምህርት ጽሕፈት ቤት ኃላፊ አቶ አርጋን በጣም ነው የምናመሰግነው። ከተጀመረ ጀምሮ ለኛ ያለው እንክብካቤ እሁድ ቅዳሜ እንኳን እንዳይደብረው ሰራዊቱ ቆዝሞ እንዳይውል የባለቤትነት ስሜት እንዲሰማን የተለያዩ ሻይ ቡናዎችን በማዘጋጀት የተለያዩ ፕሮግራሞችን በማድረግ
እኛ እንዳንከፋ ተደስተን እንድናሳልፍ ነበር ያደረገንና አቶ አርጋንና ማኔጅመንቱን ልናመሰግን ይገባናል። እንዲሁም የትምህርት ቤቱን ርዕሰ መምህር የቡይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህርን አቶ ጸጋይንም እናመሰግን ይገባል ማለት ነው። እንደ አጠቃላይ የነበረው ሁኔታ በዚህ ቆይታችን ጊዜ ጥሩ ቆይታ ነው ያዝነው። መጀመሪያም የናቹራል ተማሪዎችን ስንቀበል በእንኳን ደህና መጣችሁ ነው የተቀበልናቸው። ሁለተኛም የሶሻል ተማሪዎች የመጀመሪያ ዙር ሲገቡ እንደዚሁ በእንኳን ደህና መጣችሁ ፕሮግራም ሻይ ቡና በማዘጋጀት የፈተናው ሂደት ምን መሆን እንዳለበት ኦሪየንቴሽን በመስጠት ነበርና የተካሄደው። ዛሬም እንግዲህ በማጠቃለያ ፈተና የችግኝ ተከላ ወይም አረንጓዴ አሻራን በማስቀመጥና ከተማሪዎች ጋራ የተለያዩ ውይይቶችን አካሄደን የመዝጊያ ፕሮግራም እናደርጋለን ማለት ነው።